አንድ ወንድማችን ምናልባት ከሙፍቲ ጋር የሚያያዝ ባይሆንም ያው ነገሩ ስለ ሼክ አብዱላህ ስለተነሳ የሐበሻ ዑለሞች ስለሳቸው ምን ይላሉ የሚለው በዚሁ ለመጥቀስ ነውና አንድ እስካሁንም በሐያት አለ አላህ ያቆየው አንድ ወንድማችን ምን አለኝ አንድ ጊዜ ሐጂ ሙሳ ኪኪያ ረሂመሁላህ እሳቸውን ለመዘየር ሄድን አለኝ እና ከሱ ጋር አብሮ አንድ ወንድማችን በይሩት ሄዶ ከሼክ አብዱላህ ጋር ተገናኝቶ ያኒ የተወሰነ ጊዜ ተምሮ የመጣ ወንድማችን ነበር። ያው ተመልሶ ለመሄድ በዚያ ንያ ለእረፍት ወደ ሐበሻ ተመልሶ ነበር እና ከሱ ጋር አብረን ሄደን ያኒ ሐጂ ሙሳ ኪኪያን ረሂመሁላህ ዘየርናቸው። ከዚያ ነገርኳቸው ይሄ ወንድማችን ከበይሩት ነው የመጣው ከሼክ አብዱላህ ጋር አልኳቸው አለኝ። ያኒ ሐጂ ሙሳ በጣም ደስ አላቸው። ሱብሃንአላህ እንደ ሼክ አብዱላህ በዚህ ዘመን እንደሳቸው ያለ ዓሊም አይገኝም አሉ። ይሄ የምስክርነት ቃል ማለት ነው። እንደሳቸው ያለ ዓሊም አይገኝም አሉና አሁን ፈዳኢሉል አዕማል ይባል በተብሊግ ጀማዓ በዳዕዋ ጀማዓ የሚታወቅ ኪታብ አለ በአረብኛም በእንግሊዝኛም ሆነው በፊት ሪያዱ ሷሊሒን አንዳንዴ ነው ፈዳኢሉል አዕማል አሁን ከዛ በኋላ ሙንተኸብም አለ። እነዚህ ኪታቦች ነው ለተዕሊም የሚደረጉ የነበሩትና ያ ፈዳኢሉል አዕማል ኪታብ ላይ ያሉ አንዳንድ ضعيف የሆኑ ሐዲሶች ይኖራሉ ሷሂሁም ሌላም ከዛም የወረደም ካለ ይህንን በዚህ ዘመን ሊለይልን የሚችለው ሼክ አብዱላህ ናቸው እና አደራ ስትሄድ ወደ በይሩት እሳቸው ጋር ስትሄድ ይዘህላቸው ትሄዳለህ። አይተው እዛ ውስጥ ያሉ ትክክል ያልሆኑ ضعيف የሆኑ ምናልባትም የሐዲሶችን አህካሞች በትክክል አስቀምጠው እንዲልኩልን ይዘህ ትሄዳለህ ብለዋቸው በዚህ መልኩ አናገሯቸውና ዛሬ አንዳንድ ጀማዓዎች ጋር ስለ ሼክ አብዱላህ ብዥ ያለ እይታ ያለባቸው አሉ። የተዛባ እይታ ማንነታቸውን አያውቁም። ዋና የዳዕዋ አሚር የነበሩት ሐጂ ሙሳ ረሕመቱላሂ ዐለይሂ ስለ ሼክ አብዱላህ ያላቸውን አቋም ማያውቁ ሰዎችም አሉ። ምናልባት በሳቸው ስር ተሸሽገው ሼክ አብዱላህን ላይ ግን አዳዋ ጥላቻ የሚሰብኩ ሰዎችም አሉ በጣም በሚያሳዝን መልኩና ዑለሞቹ እርስ በርሳቸው አላቃቸው በጣም የጠነከረ ነበር። መሀል ላይ ግን አንዳንድ አቅመ ደካማ የሆኑ በዒልም ደካማ የሆኑ ሰዎች ወይ ደግሞ በመረዳት በጣም ደካማ የሆኑ ሰዎች ግን ይህን ባለማወቅ ብዙ ነገር ሊያወሩ ይችላሉ። አልሐምዱሊላህ ዋናው ነገር ዲንን በሰው አለማሰር ነው። ከሌ ካለ ለዋለው ከሌ ካለ አይደለም ለዛ አይደለም እኔ لا يعرف الحق بالرجال إنما الرجال يعرفون بالحق حق بسووش يتطوق سووش ناتشو بحق ميتطوقوت حق وغن قار سيهونو كحق وغن سيسلفو لحق سيوغنو الناس يتطوقالو هي لحق يوغننو تبلو كفيلوبتال እንጂ ከሪና አይተን መልኩን አይተን ቁመናውን አይተን ሀብቱን አይተን ምናምን አይተን አይደለም እንፈርደውና ሁሌም ያው በመሰረታዊ ነገሮች ላይ ጠንካራ አቋም መያዝ ነው ከሁሉም የሚጠበቀው። መሰረታዊ ነገሮች ላይ ይሄ አቋም ነው። ሰው ቢንሸራተት ቀጥ ብሎ ቢጓዝ እኛ ሰውን ተከትለን ገደል አንገባም። ትክክለኛ መስመር ይሄ መሆኑን ካወቅን ያን ይዘን ማስቀጠል የኛ ግዴታ ነው። ባረከላሁ ፊኩም። አንድ ወንድማችን ምናልባት ከሙፍቲ ጋር የሚያያዝ ባይሆንም ያው ነገሩ ስለ ሼክ አብዱላህ ስለተነሳ የሐበሻ ዑለሞች ስለሳቸው ምን ይላሉ የሚለው በዚሁ ለመጥቀስ ነውና አንድ እስካሁንም በሐያት አለ አላህ ያቆየው አንድ ወንድማችን ምን አለኝ አንድ ጊዜ ሐጂ ሙሳ ኪኪያ ረሂመሁላህ እሳቸውን ለመዘየር ሄድን አለኝ እና ከሱ ጋር አብሮ አንድ ወንድማችን በይሩት ሄዶ ከሼክ አብዱላህ ጋር ተገናኝቶ ያኒ የተወሰነ ጊዜ ተምሮ የመጣ ወንድማችን ነበር። ያው ተመልሶ ለመሄድ በዚያ ንያ
ለእረፍት ወደ ሐበሻ ተመልሶ ነበረ እና ከሱ ጋር አብረን ሄደን ያኒ ሐጂ ሙሳ ኪኪያን ረሂመሁላህ ዘየርናቸው። ከዚያ ነገርኳቸው ይሄ ወንድማችን ከበይሩት ነው የመጣው ከሼክ አብዱላህ ጋር አልኳቸው አለኝ። ያኒ ሐጂ ሙሳ በጣም ደስ አላቸው። ሱብሃንአላህ እንደ ሼክ አብዱላህ በዚህ ዘመን እንደሳቸው ያለ ዓሊም አይገኝም አሉ። ይሄ የምስክርነት ቃል ማለት ነው። እንደሳቸው ያለ ዓሊም አይገኝም አሉና አሁን ፈዳኢሉል አዕማል ይባል በተብሊግ ጀማዓ በዳዕዋ ጀማዓ የሚታወቅ ኪታብ አለ። በአረብኛም በእንግሊዝኛም ሆነው በፊት ሪያዱ ሷሊሒን አንዳንዴ ደግሞ ፈዳኢሉል አዕማል አሁን ከዛ በኋላ ሙንተኸብም አለ። እነዚህ ኪታቦች ነው ለተዕሊም የሚደረጉ የነበሩትና ያ ፈዳኢሉል አዕማል ኪታብ ላይ ያሉ አንዳንድ ضعيف የሆኑ ሐዲሶች ይኖራሉ። ሷሂሁም ሌላም ከዛም የወረደም ካለ ይህንን በዚህ ዘመን ሊለይልን የሚችለው ሼክ አብዱላህ ናቸው እና አደራ ስትሄድ ወደ በይሩት እሳቸው ጋር ስትሄድ ይዘህላቸው ትሄዳለህ። አይተው እዛ ውስጥ ያሉ ትክክል ያልሆኑ ضعيف የሆኑ ምናልባትም የሐዲሶችን አህካሞች በትክክል አስቀምጠው እንዲልኩልን ይዘህ ትሄዳለህ ብለዋቸው በዚህ መልኩ አናገሯቸውና ዛሬ አንዳንድ ጀማዓዎች ጋር ስለ ሼክ አብዱላህ ብዥ ያለ እይታ ያለባቸው አሉ። የተዛባ እይታ ማንነታቸውን አያውቁም። ዋና የዳዕዋ አሚር የነበሩት ሐጂ ሙሳ ረሕመቱላሂ ዐለይሂ ስለ ሼክ አብዱላህ ያላቸውን አቋም ማያውቁ ሰዎችም አሉ። ምናልባት በሳቸው ስር ተሸሽገው ሼክ አብዱላህን ላይ ግን አዳዋ ጥላቻ የሚሰብኩ ሰዎችም አሉ በጣም በሚያሳዝን መልኩና ዑለሞቹ እርስ በርሳቸው አላቃቸው በጣም የጠነከረ ነበር። መሀል ላይ ግን አንዳንድ አቅመ ደካማ የሆኑ በዒልም ደካማ የሆኑ ሰዎች ወይ ደግሞ በመረዳት በጣም ደካማ የሆኑ ሰዎች ግን ይህን ባለማወቅ ብዙ ነገር ሊያወሩ ይችላሉ። አልሐምዱሊላህ ዋናው ነገር ዲንን በሰው አለማሰር ነው። ከሌ ካለ ለዋለው ከሌ ካለ አይደለም ለዛ አይደለም። እኔ لا يعرف الحق بالرجال إنما الرجال يعرفون بالحق حق በሰዎች አይታወቅም። ሰዎች ናቸው በሐቅ የሚታወቁት። ሐቅ ወገን ጋር ሲሆኑ ከሐቅ ወገን ሲሰለፉ ለሐቅ ሲወግኑ እነሱ ይታወቃሉ። ይሄ ለሐቅ የወገነ ነው ተብሎ ከፍ ይሉበታል እንጂ ከሊና አይተን መልኩን አይተን ቁመናውን አይተን ሀብቱን አይተን ምናምን አይተን አይደለም እንፈርደውና ሁሌም ያው በመሰረታዊ ነገሮች ላይ ጠንካራ አቋም መያዝ ነው ከሁሉም የሚጠበቀው። መሰረታዊ ነገሮች ላይ ይሄ አቋም ነው። ሰው ቢንሸራተት ቀጥ ብሎ ቢጓዝ እኛ ሰውን ተከትለን ገደል አንገባም። ትክክለኛ መስመር ይሄ መሆኑን ካወቅን ያን ይዘን ማስቀጠል የኛ ግዴታ። ባረከላሁ ፊኩም።